በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ በጎ ማስተዋል አላቸው። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የክርስቶስ ቤተሰቦች በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ ካለፈው ቁጥር 2 የቀጠለውን ቁጥር 3 ትምህርታችንን አሁን እንጀምራለን። የትምህርታችን ርዕስ እንዳትበድል አትቅና በሚል ነው። ቁጥር 2 ላይ በቀጥታ ያቆምንበት ትምህርታችን አንዳንድ ሰዎች በጥናት ምክንያት መንፈሳዊ ሰዎች በርትተው ጠንክረው ሲያዩዋቸው ለምን ሰዎች ወደዷቸው? ለምን ከኔ በለጡ? እንዴትስ ይህን ጸጋ ሊያገኙ ቻሉ? በሚል ደካማና ተልካሻ አስተሳሰብ የሥጋ ቅናት አድሮባቸው እነርሱን ለማጥፋት እንቅልፍ የሌላቸው ወገኖች እንዳሉ አገር ያወቀው ፀሐይ የሞቀ አደባባይ ምስጢር ነው የሚለው ላይ ነው። እንዲህ መሰል ክፋት ተግባር ያላቸው ሰዎች ከማን ጋር ነው እየተፋለሙ ያሉት? በቀጥታ ከልዑል እግዚአብሔር ጋር ነው ይህ ፍልሚያ እየተካሄደ ያለው። ከማን ጋር ነው እየተፋለማችሁ እንደሆነ በውል ያልተረዳችሁት በእውነት የተረዳችሁትም አልመሰለኝም። በሰዎች ላይ አድሮ የሚያስተምረው ማን ነው? ልዑል እግዚአብሔር ነው። በመምህራን ላይ በዘማሪያን ላይ አድሮ መልእክት የሚያስተላልፈው ማን ነው? ሕያው አምላክ እግዚአብሔር ነው። በመልካም ሰዎች ላይ ተንኮል መስራትና ቅዱስ ቃሉን እንዳይሰብኩ እንቅፋት ከሆኑ ከማን ጋር ነው እየተጣሉና እየተጋጩ ያሉት? ይህን ለሚያደርጉ አገልጋይ ተብዬዎችና እንዲሁም ክርስቲያን ነን ለሚሉ ግን ሸፍጥንና ሴራን ከሚሰሩ ከእንደነዚህ አይነት ሰዎች መልእክቱን ለነሱ ለልባቸው እተወዋለሁ። እንደነዚህ ያሉ ሰዎች መጨረሻቸው እንደ ቃየን ያለ ዕጣ ነው የሚያጋጥማቸው። ኋላም በነፍሳቸውም ጭምር ትሎ የማያንቀላፋ እሳቱ የማይጠፋ ጨለማው የከፋ ጠረኑ የከረፋ ገሃነመ እሳት ነው የሚጠብቃቸው። ከወዲሁ በሥጋ ሕይወታቸውም ፈጥነው በንስሐ ካልተመለሱ በቀር መጨረሻቸው የሞት ሞትን ያስከትልባቸዋል። ቅናት የሚያጠቃቸውና ቅናት የሚይዛቸው ሰነፎች ወገኖችን ነው። ነው ይህንን ማወቅ ያለብን። ቅናት የሚይዛቸው እንደዚህ አይነት ወገኖችን ነው። ቅናት መጽሐፈ ምሳሌ ምዕራፍ 17-12 ላይ ሰነፍን በስንፍናው ከመገናኘት ልጇ የተነጠቁባትን ድብ መገናኘት ይሻላል ይላል። አስተውላችሁታል? ልጇ የተነጠቀባት ድብን እዛው እያያችኋት ምን እንደምታደርግ ቀላል ነው። ብጥስጥስ አድርጋ ነው የምትሰባብረው። ግን ከዚህ የከፋ ነው ቅናት። ሰነፍንም በስንፍናው ከመገናኘት ለቅናት ምንጩ ስንፍና ነው። ከመገናኘት ይልቅ ድብን ልጆቿ የተነጠቁባትን ድብ መገናኘት ይሻላል ነው ያለው። እግዚአብሔር ከዚህ ይሰውረን። ከቅናተኞች ከሰነፍ ሰዎች ይጠብቀን። መጽሐፈ ምሳሌ ምዕራፍ 17 ከ21 እስከ 22 ላይ ሰነፍን የሚወልድ ሐዘን ይሆንበታል ነው ያለው። የደንቆሮ ልጅም አባት ደስ አይለውም ነው ያለው። በአዲስ ኪዳን ደንቆሮ ተብሎ መሳደብ ግን አይቻልም። የደንቆሮ ልጅም አባት ደስ አይለውም። ደስ ያላት ልብ መልካም መድኃኒት ናት፣ ያዘነች ነፍስ ግን አጥንትን ታደርቃለች ነው ያለው። ሰነፍን የሚወልድ ሐዘን ይሆንበታል። ሰነፍ ሰው ነው የሚቀናው፣ የማይሰራ የማይተጋ የማይጸልይ ሰነፍ። ዲያብሎስ ሰነፍ ነው፣ ለጥፋት ግን አንደኛ ነው። የቅናት ሰዎችም የምቀኝነት ሰዎች ለሥራ ሰነፎች ናቸው፣ ለእንደዚህ አይነት ተንኮልና ክፋት ግን አንደኛ ናቸው። ይሄ ነው። በቅናት ከመገንገን ይልቅ ለሁሉ እኩል የሚሰጠውን እግዚአብሔርን በጸሎት መለመን መልካም ስጦታን መቀበል ይቻላል። ብዙ ጊዜ ሰዎችን አይተን ከምንናደድ እንዳትበድል አትቅና ነውና ወደ እግዚአብሔር ጸሎት ማድረግ፣ እግዚአብሔር ለእርሱ የሰጠውን ለኔም ስጠኝ፣ ከእርሱ እፍኟን ለኔም በረከት አድርገ ስጠኝ ብሎ መጸለይ ክርስቲያናዊ ስነ ምግባር ነው። ሐዋርያው ቅዱስ ያዕቆብ እልፌዎስ ትንሹ ያዕቆብ በመልእክቱ ያስተማረን ይህን እውነት ነው። እስቲ እንየው ከመጽሐፍ ቅዱስ የያዕቆብ መልእክት ምዕራፍ 1 ቁጥር 5 ላይ ከእናንተ ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን
ለእርሱም ይሰጠዋል ነው ያለው። ይሄ ነው ከእናንተ ማንም ጥበብ፣ እግዚአብሔርን መፍራት፣ ጥበብ፣ እውቀት፣ ጥበብ፣ ትህትና፣ ማስተዋል ቢጎድለው ሳይነቅፍ ነቀፌታ በሌላው ላይ ሳያደርግ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምነው ለእርሱም እግዚአብሔር ይሰጠዋል ነው ያለው። ይህንን መልእክት ነው የነገረን። በዚህ መንገድ ጸሎታችንን ወደ እግዚአብሔር ማቅረብ ይቻላል። ከአዲስ ኪዳን ትምህርት ደግሞ የካህናት አለቆች በጌታችን መድኃኒታችን ኢየሱስ ክርስቶስ ላይ የነበራቸውን ሰይጣናዊ ቅናት እንመልከት። የካህናት አለቆች ናቸው። የካህናት አለቆች በኢየሱስ ክርስቶስ ላይ ምክንያት ቀኑበት። አንደኛ ራሱን ከእግዚአብሔር ጋር ለምን ያስተካክላል ብለው ነው። ቢያስተውሉት እግዚአብሔር የሚሰራውን ስራ ነው እንጂ የሰራው እግዚአብሔር ሊሰራው የማይችለውን ስራ አልሰራም። ክርስቶስ ራሱ እግዚአብሔር መሆኑን ያውቁ ነበር። ራሱን ከእግዚአብሔር ጋር ለምን ያስተካክላል በሚል ከሰሱት። ተልካሻ ክስ ነው ይሄ። ለምን በሰንበት ቀን ሕሙማንን ይፈውሳል ይላሉ እኒህ አረመኔዎች የካህናት አለቆች። ጥቃቅን ምክንያት ነው የሚፈልጉት። ለምን በሰንበት ቀን ሕሙማንን ይፈውሳል? ሕሙማንን ለምን ፈወስክ በሚል ቀኑበት። የቅናት እንግዲህ መፍትሄውም በጣም እነርሱ ጋር ነው ያለው። እንዲህ አይነት ከሚቀኑ ሰዎች ጋር ነው ያለው። ግን መፍትሄውን ንስሐ በመግባት ነው። መንስኤው ግን ቅናት ነው። ሕዝቡ ሁሉ እርሱን ስለሚከተሉትና የቃሉን ትምህርት ስለሚወድዱለት ነው። ዛሬ ብዙ ሰዎች የእግዚአብሔርን ቃል ሲያስተምሩ ሰው ሲከተላቸው የሚቀኑ፣ ሌሎች ደግሞ የእግዚአብሔርን አገልጋይ መስለው ያሉ ካህናት ሆነው ዲያቆናት ሆነው የሚቀኑ አሉ። ለምን የሆነ ራሳቸውንና ሁላችንም እኔን ጨምሮ ልንመረምር ይገባል። ሕዝቡ ሁሉ እርሱን ስለሚከተሉና የቃሉን ትምህርት ስለሚወዱለት ነው። አንደኛ የአይሁድ ካህናት በክርስቶስ ላይ ቅናት ያደረባቸው። ሌላው የካህናት አለቆች ተሰውረው የሚሰሯቸውን ክፋትና ተንኮል ትምህርቱን በሚያደምጡት ክርስቲያኖች ዘንድ አንድ ባንድ ስለሚገልጥባቸው ወዘተ በእነዚህ ምክንያቶች በክርስቶስ ላይ ቀኑበት። ዛሬም እውነተኛውን ነገር ይዘው እውነተኛ ሰባኪያነ ወንጌል እናንተ መተትና አስማት የምትሰሩ ካህናትና የተለያዩ ዲያቆናት ለእግዚአብሔርና እግዚአብሔር የማይወደውን ቤተክርስቲያን የማትፈቅደውን እውነተኛ አባቶች የማይከተሉትን መንገድ ተከትላችኋል። ተመለሱ፣ ከዚህ ውጡ። መተትና አስማት አያድንም። በዚህ ምክንያት ሕዝባችሁን አትረብሹ፣ የቤተ ክርስቲያንንም ክብር አታሳንሱ ተብለው ሲገሰጹ ለምን ምስጢራችንን ገለጠብን በሚል የእግዚአብሔር ሰው መስለው ያንን ሰው ያብጠለጥሉታል፣ ያሳፍራሉ። ይህን ትምህርት ሙሉን ለመረዳት የማቴዎስ ወንጌል ምዕራፍ 21ን ከቁጥር 1 ጀምሮ እስከ መጨረሻው አንብቡት። የካህናት አለቆች ጻፍት፣ ፈሪሳውያን፣ ሰዱቃውያን የካህናት አለቆች ጻፍት፣ ፈሪሳውያን ምንድን ነው ያደረጉት? ሰዱቃውያንን ጨምሮ በስጋዊ ቅናት ተነሳስተው ሕዝቡን አሳምፀው ኢየሱስ ክርስቶስን ለመስቀል ሞት አበቁት። ይህም እውነት በአራቱ ወንጌል ክፍል ተመዝግቧል። የማቴዎስ ወንጌል ምዕራፍ 27 ከቁጥር 1 ጀምሮ፣ በማርቆስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ፣ በሉቃስ ወንጌል ምዕራፍ 23 ከቁጥር 1 ጀምሮ፣ በዮሐንስ ወንጌል ምዕራፍ 19 ከቁጥር 1 ጀምሮ በዝርዝር ተቀምጧል። እኔ ግን ካለኝ ጊዜ አንጻር የማርቆስ ወንጌል ምዕራፍ 15ን ከቁጥር 6 እስከ ቁጥር 11 እመለከተዋለሁ። በዚያም በዓል የለመኑትን አንድ እስረኛ ይፈታላቸው ነበር። በአመፅም ነፍስ ከገደሉት ከአመፀኞች ጋር የታሰረ በርባን የተባለ ነበረ። ሕዝቡን መጥተው እንደ ልማዱ ያደርግላቸው ዘንድ እየጮሁ ይለምኑት ጀመር። ጲላጦስም የአይሁድን ንጉሥ እፈታላችሁ ዘንድ ትወዳላችሁን ብሎ መለሰላቸው። የካህናት አለቆች በቅናት አሳልፈው እንደሰጡት ያውቅ ነበርና በቅናት ጨለምተኝነት ተይዘዋል። ግን የካህናት አለቆች የተባሉ የእግዚአብሔር ሰው ነን የሚሉ ናቸው። ግን አይደሉም፣ ታውረዋል። በቅናት፣ በምቀኝነት፣ በመተት፣ በአስማት፣ በትብተባ፣ በክፋት፣ ገንዘብን በመውደድ፣ በዝሙት መንፈስ መጠጥን በማብዛት አብዝቶ በመጠጣት በዚህ ዓለም በመዝናናት ጃኩዚ ቤት እየሰሩ በእግዚአብሔር ፍቅር ውስጥ ግን መንገድ የሳቱ እኒህ ካህናት ዛሬም በእንደዚህ አይነት መልኩ ቅድስት ቤተ ክርስቲያናችን ክብር ያሳነሱ አባቶች አይጠፉም። የካህናት አለቆች በቅናት ተነሳስተው ክርስቶስን እንዲህ አሳልፈው ሰጡት። ዛሬም እንዲህ እውነቱ አለ።
የካህናት አለቆች ግን በረባንን በእርሱ ፈንታ ይፈታላቸው ዘንድ ሕዝቡን አወኳቸው ነው የሚለው። ሕዝብ ማሳመፅ ነውር ነው። እግዚአብሔር ሕጉን አክብረን ስንሄድ ደስ ይለዋል። ያ የኛ መከራ ይቀንስልናል። አለበለዚያ ግን እግዚአብሔር እንድንባክን ባክነን እንድንቀር ያደርገናል። ነቢየ እግዚአብሔር ቅዱስ ዳዊት ስለ ቅናት በመዝሙር ቅኔው እንዲህ ነው ያስተማረን። የአይሁድ ካህናትን የሚመስሉ ዛሬም አይጠፉምና ከእንደነዚህ አይነት ሰዎች ክርስቲያኖች ተጠበቁ። ነቢየ እግዚአብሔር ቅዱስ ዳዊት ስለ ቅናት በመዝሙር ቅኔው እንዲህ ሲል አስተምሯል። መዝሙረ ዳዊት ምዕራፍ 36 በቅንፍ 37 ከቁጥር 1 እስከ ቁጥር 3 ላይ በክፉዎች ላይ አትቅና፣ አመፃንን በሚያደርጉ ላይ አትቅና፣ እንደ ሳር ፈጥነው ይደርቃሉና እንደ ለመለመ ቅጠልም ይረግፋሉና። በእግዚአብሔር ታመን፣ መልካምንም አድርግ፣ በምድርም ተቀመጥ፣ ታምነህም ተሰማራ። እግዚአብሔር በበረከት ይጎበኛል። ክፉዎች አሁን ይበላሉ፣ ክፉዎች ይጠጣሉ፣ ክፉዎች ይዘርፋሉ፣ ይጨፍራሉ፣ ይዝናናሉ። በክፋታቸው አትቅና። እግዚአብሔር እንዴት በክፋት ይቀናል? ርቀህ አንተ ምንም ነገር ሳታይ እግዚአብሔርን ለምነው፣ እግዚአብሔር የሚመሰገንበት እንጀራና በረከት ይሰጣል ነው የሚለው። ይህንን ነው የምንፈልገው ሁላችንም። በኃጢአት በግፍ አምጥተው በገንዘብ ክምችት ራሳቸውን ባለ ሀብት አድርገው ለሚኩራሩ ከንቱ ሰዎች በእነዚህ በቁማቸው መዓት ስለሚመጣባቸው በእነዚህ ሰዎች ተድላና ምቾት አትቅና ነው ያለው እግዚአብሔር። እንደዚህ አይነት ሰዎች በዝተዋል። በረሃቡ ዘመን አንተ እግዚአብሔርን ተለማመጥ፣ ታምነህም ተሰማራ፣ እኔ ያደርግልሃለሁ ነው ያለው። ስለነዚህ ክፋተኞች ግን ፈጽሞ አትመለከታቸው ነው ያለው። ይሄ ነው በክፉዎች ላይ አትቅና። ዛሬም ክርስቲያኖች ይህን ልናደርግ ይገባል። እዚሁ ላይ ትምህርታችንን እናቆየዋለን። ቁጥር 3 እዚሁ ላይ ፈጽመነዋል። እንደ እግዚአብሔር ቅዱስ ፈቃድ የመጨረሻውን ክፍል ቁጥር 4ን በሚቀጥለው ጊዜ እንቀጥላለን። ይቆየን።